ያገሬ ልጆች እንዴት ናችሁልኝ? ዘንድሮ የ12ኛ ክፍል ፈተና የምትወስዱ የኢትዮጵያ ተማሪዎች በአጠቃላይ አንድ አዲስ ፕሮግራም ይዤላችሁ መጥቻለሁ። ቅዳሜ ከጧቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ የፊዚክስ ኮርስን በቲክቶክ እና በዩቲዩብ ቻናል ላይ በመግባት በነፃ እንድትከታተሉ ጋብዛችኋለሁ። እንዲሁም ደግሞ ከሌሊቱ 8 ሰዓት እስከ ጧት 12 ሰዓት ደግሞ አዘጋጅቼ የምለቅላችሁ ፈተና እየሰራችሁ ከኔ ጋር እንድትቆዩ ጋብዛችኋለሁ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ማቴማቲክስ፣ ኬሚስትሪ፣ እንግሊሽ፣ ባዮሎጂ ይሄንን ትምህርት ለእናንተ ትቼላችኋለሁ። ቅዳሜ ግን ፊዚክስን ለኔ ለቲቸር ዳኒ ተውልኝ። ቅዳሜ ከጧቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ ላስተምራችሁ ዝግጅቴን አጠናቂ እየጠበቅኳችሁ እገኛለሁ። ስለዚህ ከፊታችን በሚገኘው ቅዳሜ ጧት 12 ሰዓት ላይ ፊዚክስን ሀብለን ከስር መሰረቱ እንጀምራለን። ማታ 12 ሰዓት ላይ እንጨርሳለን። በአንድ ቀን ውስጥ ከቨር የምናደርገው 6 ዩኒቶችን ነው። በመሃል የሻይና የቡና ሰዓት ይኖረናል። ምሳ ምንበላበት፣ ቁርስ ምንበላበት ሰዓት ይኖረናል። ስለዚህ ቅዳሜ ጧት ከ12 ሰዓት እስከ ምሽቱ 12 ሰዓት ድረስ ከኔ ጋር ፊዚክስ እንማራለን፣ እንተኛለን። ሌሊት 8 ሰዓት ላይ ደግሞ በኦንላይን የምልክላችሁ ጥያቄ በመውሰድ ከሌሊቱ 8 ሰዓት እስከ ጧቱ 12 ሰዓት ደግሞ እነዛን ጥያቄዎች ሲሰሩ ታመሻላችሁ ማለት ነው። ስለዚህ የፊታችን ቅዳሜ እንገናኝ። እንደነገርኳችሁ ከሰኞ እስከ ሐሙስ ያለውን ጊዜ ለተቀሩት ትምህርቶች ተዋቸው። ፊዚክስ ምንም ጽንሰ ሐሳቡ ያላችሁ የሌላችሁ ልጆች ቅዳሜ ጧት 12 ሰዓት እንገናኝ። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ